ዳኞች አይደሉም ሞኞች። አንተ ድጋሚ መጣ? እሺ ቶሎ ጀምር። እሺ የግጥሜ ርዕስ የድሃ ቅንጡ ያፏጫል በቂጡ። የድሃ ቅንጡ ያፏጫል በቂጡ፣ በፉጨቱ ሰፈሩ መቅለጡ፣ መረበሹ ሰውን መበጥበጡ፣ ሰፈርተኛው በሱ መቀበጡ፣ ሰክሮ ነጋጠባ በሰው መቀጥቀጡ፣ ሰካራም መሆኑን ሁሌ ማጋለጡ፣ ሰክሮ ሲንገዳገጥ ከትቦ መፍረጡ፣ በኖርማል ከማሰብ ስካር መምረጡ፣ አባቱ ሲቆጡት ይላቸዋል ጠጡ፣ ሳያንሰው የሱ መጨለጡ። አባት ናቸውና በልጅ ተስፋ አይቆርጡ፣ ሰክሮ ወድቋል ብለው አዝለውት ሊመጡ ከቤታቸው ወጡ። ጎኑ እንደደረሱ ልክ እንደ ሁሌው ሲጠቁት ይሸታል ከአፉ መጠጡ፣ ሲጋት እንዳደረ ያስታውቃል ፊቱ፣ ሲያዩት አዘኑበት ያ ምስኪን አባቱ። ከፋቸው እሱን ለማሳደግ እንጨት መፈለጡ፣ አሰብ አደረጉ ያኔ እንደተወለደ፣ ጥለውት ቢመጡ በተሳካ ነበር ማጌጥ መዘነጡ። ድንገት ቀና ሲሉ ታያቸው የልጃቸው አናት ክፉኛ ማበጡ፣ አባት ናቸውና ዳግም ደነገጡ። የልጃቸው አናት እንደዚህ ማበጡ ምክንያቱን ጠየቁ፣ መልሱን አዳመጡ። መልሱ ጠጥቼ ስወጣ መጠጡ አናቴ ላይ ወጣ፣ ማንንም አልሰማም ባረቄ ለመጣ። ድንገት ቀና ስል ግን አየውኝ ጠላቴ ከሩቁ ሲመጣ፣ ወዲያውኑ ትዝ አለኝ እንደተበደርኩኝ ብዙ ብር ካራጣ። እንደኔ አይወቀጥም የጌሾ ወቀጣ፣ ቅጥቅጥ አደረጉኝ ሽንቴ እስኪመጣ። ዝተውብኝ ሄዱ ብራቸውን ቶሎ እንደማመጣ፣ እኔም ፈገግ አልኩኝ ብራቸውን ስለማላውቅ ከየት እንደማመጣ። ልብሴን አራግፌ ወደዚህ ስመጣ አንተን አገኘው አናቴ በትንሹ አብጣ አለ ልጅ። አባትም በጭንቀት የልጃቸውን ክርን አጥብቀው ጨበጡ፣ ወደ ቤታቸውም ቶሎ ፈረጠጡ። ቤት እንደደረሱ ግባ ልጄ ብለው ሶፋ ላይ እንዲቀመጥ ቀጭን ትእዛዝ ሰጡ። ልጁም ትእዛዙን ተቀብሎ ቁጭ ከማለቱ አፏጨ በቂቱ የድሃ ቅንጡ። አመሰግናለሁ።